ድሮ እናቴ ሁል ጊዜ ልጄ ሆይ የከተማው ጩኸትና ግርግር ሰላምን ሳይነጥቀው ሄደ ከተፈጥሮ ጋር ከኖረች የገጠር ልጅ ጋር ትዳር መስርት ትለኝ ነበር። እርሷ የምትለኝ ነበረው ከተማ የኑሮ ውድነቱ ጭቅጭቁና ወክቢያው ሰውን ከሰውነት የሚያወጣበት ስለመሰላት ነበር። የሀገራችን ሰው ሲተርት ግን የአባትንም ቤተው የእናትንም ቤተው መኖሪያህን ግን አትተው ይላል። የአንድ የቅርብ ወዳጄ ታሪክ ደግሞ ሁሉንም ነገር ገለባበጠው። እሱ ከከተማ ወጥቶ ሚስት ፍለጋ ወደ ገጠር መሄዱን ትቶ ዛሬ ሙሉ ህይወቱን ዕውቀቱንና ንብረቱን ይዞ እዛው ገጠር ሄዶ መኖር ጀምሯል። አዎ በፍጹም አልቀለድኩም። መጀመሪያ ላይ ስሰማ የሰማይ ስባሪ ያገኘ ያህል ግራ ተጋብቼ ነበር። ሰው ከከተማ ወደ ገጠር ይሸሻል አልኩ። ነገር ግን የሄደበትን ምክንያት ባይኔ ሳየው ነው ነገሩ የገባኝ። ላፍታ ከተማን እርሱት። ዛሬ የኢትዮጵያ ገጠር ከከተማው በበለጠ እየዘመነና ውብ እየሆነ ነው ብላችሁስ ብትሰሙስ? አዎ ትላንት በጭስና በጨለማ የምናውቃቸው መንደሮች ዛሬ የከተማን የቅንጦት ምቾት በግልጽ እየተገዳደሩ ነው። ማንም ያላየውና ያልተወራለት ከተማን የሚያስንቀው የአዲሱ የኢትዮጵያ ገጠር አስደናቂ ሚስጥር ምንድን ነው? እስኪ አብረን እንመልከተው። አባቶቻችን ቤት በምሰሶ አገር በሰው ይላሉ። ትላንት በጭስ በዘመናዊ ስልጣኔ እጥረትና በዳርቻ ጨለማ ይታወቁ የነበሩት ታሪካዊ መንደሮቻችን ዛሬ በሰው ኃይልና በእውቀት አዲስ ምሰሶ ቆሞላቸዋል። በፀሐይ ብርሃን ኃይል ማመንጫዎችና በተደራጁ መሰረተ ልማቶች ደምቀው የንጹህ መጠጥ ውሃ፣ የዲጂታል ትስስርና ኮንክሪት መንገዶች ሙሉ ባለቤት በመሆን በቅተዋል። ይህ በመላው ሀገሪቱ ምድር ላይ እየተቀጣጠለ ያለው ዝምተኛው አብዮት የኢትዮጵያን የገጠር ክፍል ወደ ዘመናዊውና ማራኪ የመኖሪያ ገነትነት በፍጥነት እየቀየረው ይገኛል። ወዳጄ ወደ ገጠር ሲሄድ ከልጅ ልጅ የለም ከምድር ወዲያ ሀብት የለም የሚለውን ቢል ተረድቶ ነው። እያንዳንዱ አርሶ አደርና አርብቶ አደር በላቡ ባረጠበው በቅርስና በታሪክ በከበረው መሬቱ ላይ ቴክኖሎጂ የዘመናዊነት ፍሬዎችን በኩራት እያበቀለ ነው። ካልዘሩ አይበቅል ካልደከሙ አይገኝ ነውና ነገሩ። የገጠሩ ማህበረሰብ ክንዱን አበርትቶ መሬቱን መለወጥ ይዟል። አረንጓዴው ልማት፣ የልማት ትሩፋት ንቅናቄና የተንጣለሉ የሰብል ማሳዎች የምግብ ዋስትናን ከማረጋገጥ አልፈው ለገጠሩ ማህበረሰብ አዲስ የኑሮ ዘይቤንና የኢኮኖሚ መነቃቃትን ፈጥረዋል። ዛሬ በየገጠሩ የምናያቸው ቤቶች የድሮቹ ሳር ክዳኖች ብቻ አይደሉም። የከተማን ፋሽን የተከተሉ በዙሪያቸው የአትክልትና ፍራፍሬ ማሳዎችን ያቀፉ ውብ መኖሪያዎች ናቸው። የዶሮ እርባታው፣ የወተት ላሞች ማለቢያው፣ የንብ ቀፎ ሁሉ በአንድ ግቢ ውስጥ ተደራጅቶ ይገኛል። ወዳጄ የነገረኝ አንድ እውነት አለ። ከተማ ውስጥ በገንዘብ የምትገዛውን ሰላምና ንጹህ አየር እዚህ ገጠር ውስጥ በነፃ ታገኘዋለህ። በተጨማሪም የራስህ ምርት በራስህ ታተርፋለህ ይለኛል። በእውነቱም የቆጠቡት እህል የገነቡት ህንፃ አይከዳም እንዲሉ የገጠሩ ህዝብ ዛሬ የራሱን ህንፃና ህይወት በተፈጥሮ እቅፍ ውስጥ እየገነባ ነው ያለው። ተፈጥሯዊ ውበትና ዘመናዊ ስልጣኔ እጅና ጓንት ሆነው ያለፈውን ታሪክ በስራና በልማት እየቀየሩ ነው ያሉት። የነገዋን ታላቅና የበለጸገች ኢትዮጵያ ምስል በየሸለቆ በየወንዙ ዳርቻና በየኮረብታው ላይ በደማቅ ቀለምና በማይደበዝዝ ውበት እየሳሉ ይገኛሉ። የማይነጋ መስሎት ከዶሮ ጋር የተኛ ጎህ ሲቀድ ይቆጫል እንደሚባለው እኛ ከተማዋ ውስጥ በጭስና በጫጫታ ታፍነን ስንኖር፣ ገጠሩ ግን ሳይታለም የተፈታ ህልም ሆኖ አርፏል። ይህንን ማራኪ የምድር ገነት ለውጥና ከተማን የሚያስንቁትን ዘመናዊ ገጠር መንደሮች ስውር ምስጢር ከእይታ እንኳን ሳናስቀር በስፋትና በጥልቀት የምናይበት የሀገርን ተስፋ የምንቃኝበት የዛሬው ልዩ ቪዲዮአችን ይህን ይመስል ነበረ።